ሰላም ጤና ይስጥልኝ እንደምን አላችሁ የተከበራችሁ የአራት ኪሎ ሚዲያ ቤተሰቦች ዛሬም እንደተለመደው ሁሉ አዳዲስና ወቅታዊ መረጃዎችን ለማድረስ ተሰይመናል ባልደረባዬ ጋዜጠኛ ዳዊት በጋሻው እንደዚህ ምን ያለ ዛር ተረፈ ነው ከናንተ ጋር ቆይታ የምናደርገው ዛሬ ከናንተ ጋር ቆይታ ስናደርግ ለማንሳት የወደድነው ሰሞኑኛውን የብልጽግና ዝግ ስብሰባ ነው ቀደም ሲል በነበረን ፕሮግራም እንዳነሳነው ሁሉ የኦሮሞ ብልጽግናና የአማራ ብልጽግና ለየብቻቸው ስብሰባን ካደረጉ በኋላ ከትናንት በስቲያ ቀዳሜ የጋራ ስብሰባን አድርገው ነበር በዚህ የጋራ ስብሰባ ላይ ምን አይነት ጉዳዮች ተነሱ ምንስ ተባለ የሚለውን ነገር እናነሳለን ወቅታዊ ሀገራዊ ጉዳዮችን በተመለከተ በተለይም ደግሞ ብልጽግና ውስጥ አለ ስለተባለው ችግር ሰፊ ዳሰሳ ወይም ደግሞ ግምገማ መደረግ ነው የተሰማው ስለዚህ እነሱን እያነሳን ቆይታ እናደርጋለን እስከ መጨረሻው ድረስ አብራችሁን እንድትሆኑ ጋብዛለሁ ዳዊት እንግዲህ ቀደም ሲል አንስተነው ነበር በተለይ የብልጽግና ዝግ ስብሰባ በተመለከተ አማራና ኦሮሞ ብልጽግና ለየብቻቸው ከተወያዩ በኋላ የጋራ ስብሰባን ማድረጋቸውን እንደዚሁ ያገኘነው መረጃ ወይም የመረጃ ምንጮቻችን ነግረውናል ስለዚህ በዚህኛው ስብሰባ ምን ተነሳ ምን አይነት ጉዳዮችስ ነበሩ ሲንሸራሹር የነበረው የሚለውን እናነሳለን እስኪ እንጀምር አመሰግናለሁ አላዛር ያው ከሰሞኑ የብልጽግና ፓርቲ ስብሰባዎችን እያደረገ ነው በዝግ ናቸው ስብሰባዎቹ ሲደረግ የነበረው ባለፈውም በአራት ኪሎ ሚዲያ እንደዚሁ ስናነሳው ነበርና የአማራና የኦሮሞ ብልጽግና ከፍተኛ አመራሮች ወይም ደግሞ ብልጽግናን ወክለው ፓርላማ የገቡ የፌደራል ተሿሚዎች ሚኒስትሮች ሚኒስትር ዴታዎችም የዚህ ስብሰባ ተካፋዮች ነበሩ ስብሰባው ያው የጋራ ስብሰባም ተደርጎ ነበር ቅዳሜ ዕለት ማለት ነው የጋራ ስብሰባ ከመደረጉ በፊት የአማራ ብልጽግና እነዚህ የጠቀስናቸውን ዝርዝሮች የያዙ ተሰብሳቢዎች በብልጽግና ፓርቲ ባደረጉት ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ መገኘታቸውን እንደዚሁ ስንገልጽ ነበርና ጠቅላይ ሚኒስትሩ ያነሷቸውን የተወሰኑ ጉዳዮች በባለፈው ውይይታችን አንስተን ነበር ምናልባት የመረጃ ምንጮቻችን ግማሹን መረጃ ደግሞ የላኩልን ወይም የሰጡን ከዛ በኋላ ስለሆነ እነሱን የተወሰነ ብናነሳቸው ጥሩ ነው ብዬ አስባለሁ ከዛ ውጪ ቅዳሜ ዕለት እንግዲህ በስፋት በሀገሪቱ ያሉ ችግሮችን የሚመለከት ሰፊ ውይይት ተደርጓል ምናልባት ከጠቅላይ ሚኒስትሩ ለመጀመሪያ ያህል የጠቅላይ ሚኒስትር አብይ አህመድ እንግዲህ አማራ ሸኔ የሚል ሐረግ ከተናገሩ በኋላ በውጭም በሀገር ውስጥ የሚገኙ የኢትዮጵያን ፖለቲካ የሚከታተሉና የሚያሳስባቸው ሰዎች ለምንድን ነው ይሄን ያሉት የሚል ወቀሳ ሲያነሱባቸው እንደነበረ በዚህ ስብሰባ ላይ ገልጸዋልና ካንዲ ጠቅላይ ሚኒስትር ይሄ ይተበቃሉ ተብዬ ተተችቻለሁ ብለው እንደዚሁ ለተሰብሳቢው ለታዳሚው ገልጸዋል እኔ የአማራ ሸኔ ያልኩት ኤርትራ የነበረውን የግንቦት 7 ኃይል ነው ኤርትራ የነበረውን በረሃ የነበረውን ኃይል ነው እንደዛ ያልኩት ተጥቀፈቷል ዲዞልቭ ሆኗል ወይም ደግሞ ዲስአርምድ ሆኗል ዲሞቢላይዝ ተደርጓል ተብሎ የነበረው ነው እንግዲህ ለምን እንዳሉ በዝርዝር ሁኔታው አልተገለጸም ነገር ግን እሱን ኃይል ነው እንደዛ ያልኩት ብለዋል የኦሮሞ ሸኔ ደግሞ ያው የምታውቁት ሸኔ ነው እሱኛው ሸኔ የሚመራው ደግሞ በቀድሞው የኦሮሚያ ክልል ፕሬዝዳንት በአቶ ለማ መገርሳ ነው የሚል ሐሳብ እንደዚሁ ስብሰባው ላይ ማንሳታቸው ተገልጿል ከዛ ውጪ ይሄኛው የአማራ ሸኔ ብዬ የገለጽኩት ኃይል አሉ እሳቸው ማለት ነው የአማራ ሸኔ ብዬ የገለጽኩት ኃይል ወደ ወለጋ ተሻግሮ ጥቃት ፈጽሟል የሚል ሐሳብ አንስተዋል እሳቸው እንግዲህ ተሰብሳቢው የተለያዩ ጥያቄዎችን አንስቶ ነበር ያለ ፍርሃት ብለን ከዚህ በፊት በተደጋጋሚ ገልጸነው ነበርና ለምን ጸጥታ ታስከብሩም ለምን ዜጎች ሲሞቱ ለምን ዝም ትላላችሁ ምናምን የሚል አደገኛ ክርክር ተነስቶ ነበር ነገር ግን ጠቅላይ ሚኒስትሩ የአማራ ሸኔ ያልኩት ይሄን ነው የኦሮሞ ሸኔ ያልኩት ይሄን ነው የሚል ሐሳብ አንስተዋል በማን እንደሚመራ ሁሉ እንደዚሁ ግልጽ አድርገው ተናግረዋል ማለት ነው ምናልባት አላዛር ወደ ዋና ውይይታችን ከመግባታችን በፊት የብልጽግና ፓርቲ የኦሮሞ ብልጽግና የአማራ ብልጽግና ብሎ ስብሰባ ለምን ተቀመጠ ከህጋዊ አግባብ አንፃር 4 ኪሎ እንደዛ ይጠይቃል ምክንያቱም ህብረ ብሔራዊ ሆኗል ፓርቲው የኦሮሞ የአማራ የትግራይ የአፋር የሚባል የለም መጀመሪያ መካወቃቀሩ ጭምር ጀምሮ ውህድ ተደርጎ ውህድ ፓርቲ ሆኗል ኢትዮጵያዊ ፓርቲ ነው ዲዞልቭ ያኛው ኢህአዴግ የለም ኢህአዴግ ዲዞልቭ ሆኗል ከዛ በኋላ ውህድ ፓርቲ ከሆነ በኋላ ግን ነገር ግን የኦሮሞ የአማራ የአፋር የትግራይ የሚባል የለም የትግራይ የለም የሌሎቹን ግን ያጣቀሰ ያው የትግራይ ብልጽግና አለ አክቹአሊ አለ ኖርማሊ ፈንክሽናል ይሁን አይሁን ትግራይን ያስተዳድር ነው ጥያቄው እንጂ አለ ግን ለምንድን ነው ስብሰባው የተደረገው ይሄኛው አንደኛ ህብረ ብሔራዊ ነው ድርጅቱ ሁለተኛ ከዚህ በፊት እንደነበረው ብሔራዊ ድርጅቶች የሉም አሁን አንድ ወጥ ፓርቲ አገራዊ ፓርቲ ተብሏልና ስብሰባው ለምን ተደረገ የሚለው አንድ ከህግ አግባብ የሚያጠያይቅ ነገር ነው ነገር ግን የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በጋራ ያገኘናችሁ ችግር ስላለ ነው ህብረ ብሔራዊ ፓርቲ ነንኛ ልክ ነው ግን ችግር ስላለ ነው የድርጅቱ ውስጣዊ አንድነት ላይ ከፍተኛ ችግር አለ የሚል ሐሳብ አንስተዋል እኛ የሰበሰብነው ዩቲዩበርና ፌስቡከር አይደለም እንደዛ ካላችሁ ቦታችሁን ፈልጉ የሚል ሐሳብ አንስተዋል አንዱና በጣም የሚገርመው ነገር ምንድነው ስብሰባው ላይ በጣም የተነሳው
በ6 በሚሆኑ አመራሮች በተለይ በብልጽግና ፓርቲ ፕሬዝዳንት በጠቅላይ ሚኒስትር አብይ፣ በምክትሉ በአቶ አደም ፋራ፣ በፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ በኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ፣ በኦሮሚያ ክልል ምክትል ፕሬዝዳንት አወሉ አብዲ እንደዚሁም ደግሞ የአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የአስተዳደርና ጸጥታ ዘርፍ የሚመሩት አቶ ሰማ ጥሩነህ በተከታታይ ኢትዮ 360 የሚባለው ሚዲያ በጣም እያስቸገረን ነው የሚል ወቀሳ ሰንዝረዋል። እንደምታውቀው ኢትዮ 360 በአሜሪካ ነገር ያለ ሚዲያ ነው። ከዚህ በፊት የመንግስት ኮሚኒኬሽን ሚኒስትር ዴኤታ የነበሩት አቶ ኤርሚያስ ለገሰ እንደዚሁም ደግሞ አንድነት ምክትል የነበረው አቶ ሀብታሙ ኢየሩስ ያሉበት ሚዲያ ነው። እሱ በስፋት ተተችቷል። ከሱ በተጨማሪ የአማራ ሚዲያ ኮርፖሬሽን በጣም ከፍተኛ የሆነ ዘመቻ ሲደረግበት ነበር በአመራሮቹ። እንደ መረጃ ምንጮቻችን ከሆነ እነዚህ ሚዲያዎች ላይ ያው አሚኮ ላይ እርምጃ መወሰድ ያለበት ሚዲያ ኮርፖሬሽን ካሁን በፊትም በነበረን ቆይታ እንዳነሳነው በተለይም ከአማራ ሚዲያ ኮርፖሬሽን ጋር በተያዘ አቶ ለገሰ ከአማራ ሕዝብ ጭምር ጋር በተያዘ የአማራ ሕዝብ እየየ ማልቀስ እንደሚቀናው እንደዚሁም ጩኸት ብቻ እንደሆነ ሲናገሩ እንደነበር ከዛ ውጪ አሚኮ የሚባለው የክልሉ ሕዝብ ሚዲያ ምናልባትም ኦኤምኤን አይደለም ያልኩት ኦኤምኤን ብለው ባጽኖት አንክሮ ሰጥተውት ከኦኤምኤን የባሰ እንደሆነ ተናግረው እንደነበር እናስታውሳለን። በእርግጥ አሁን በነበረው ስብሰባ ላይ ወይም ደግሞ መንፈራቀቅ ገጥሞናል የተመስገን ደሳለኝን ቃል ተጠቅመውና የውስጥ ፓርቲ መንፈራቀቅ ገጥሞናል ብለው ተሰብስበው ጉዳያቸው ላይ ሲወያዩ አጀንዳ ካረጓቸው ጉዳዮች መካከል አንዱ የሚዲያ ጉዳይ ነው። ልክ እነሱ 60 እንደተነሱ ሁሉ አሚኮንም ደግሞ በድጋሚ እንደዚሁ ጽንፈኛ እንደሆነ ህዝብን ለግጭት የሚያነሳሱ ዘገባዎችን ሲሰራ እንደነበር እንግዲህ አሚኮ በተለይም በጦርነቱ ጊዜ ሀገሪቱ ከፍተኛ ችግር ላይ በወደቀችበት ጊዜ ምን አይነት ስራዎችን ሲሰራ እንደነበር እናስታውሳለን። ሌሎቹም አልሰሩም ማለት አንችልም። ነገር ግን ጥሩ ዘገባዎች ለሽልማት ያበቁ ዘገባዎች ሲሰሩ እንደነበር እናስታውሳለን። ነገር ግን አሁን ተመልሶ በጽንፈኝነት ለመፈረጅ ዳር ላይ ያለ ሚዲያ ነው ማለት ይቻላል። ኦልሞስት ተፈርጇል ማለት ነው። እንደዛ ነው። ኮሚኒኬሽን ሚኒስትሩ እንደዚህ እያሉ ነው ያሉት። ይሄ ሚዲያ የህዝብ ሚዲያ ነው፣ ህዝብ መረጃ የሚያገኝበት ነው። ነገር ግን ሚዛናዊ ሆኖ መስራት እንዲሰራ ከማበረታታት ይልቅ እንደዚህ አይነት ታግ የማድረግ ነገር ታርጋዎችን የመለጠፍ አይነት ነገር እየተሰጠ ነው የሚገኘው። በእርግጥ ሌሎች ሀገራዊ ሚዲያዎችንም አንስተዋል። እነ ኢቢሲም እነ ዋልታ እነ ፋናም ተነስተዋል። ምን ያክል መንግስት ኮሚኒኬሽን ራሱ ተነስቶ ምን ያክል መረጃዎችን እያፈነ እንደሆነ ነው ሲወያዩበት የነበረው። ምናልባት የአማራ ሚዲያ ኮርፖሬሽን እንደ ችግር የተነሳበት በዚህ ስብሰባ ላይ ምንድነው የአማራ ሚዲያ ኮርፖሬሽን ሰዎች ተገደልን፣ ተፈናቀልን፣ ችግር ገጠመን ሲሉ ቀጥታ ያስተላልፍላቸዋል የሚል ትችት ቀርቦበታል። በነገራችን ላይ እንዳልከው ነው። ይሄኛው ብዙ እንደኛም የጋዜጠኝነት ዘርፍ ላይ የተወሰነ አመታት ቆይተናል። አሁንም እየሰራን ነው። ዞሮ የሚዲያ ስራ ለህዝብ ነው። የህዝብ ከለላ መሆን፣ የህዝብ ድምጽ መሆን ነው። ይሄኛውን ነገር አውግዘውታል። የኦሮሚያ ብሮድካስቲንግ ኮርፖሬሽንም ኦሮሚያ ብሮድካስቲንግ ኔትወርክ ወይም ኦቢኤን ዩቲዩብ እና ፌስቡክ ከወጣ በኋላ ነው ዘገባ የሚዘግበው የሚል ጥያቄ ከፓርላማ አባላቱ ተነስቷል። ወለጋ ህዝብ ሲያልቅ ኦቢኤን መረጃ አይሰጥም። የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ የፋና ብሮድካስቲንግ ኮርፖሬት እንደዚሁም ዋልታ የህዝብ ጩኸትና ሞት አያሰሙም የሚል ከኦሮሚያ ክልልን ከወከሉ የፓርላማ አባላት በከፍተኛ ሁኔታ እንደተነሳ የመረጃ ምንጮቻችን ገልጸዋል። እነዚህ ሚዲያዎች ማለት ማለፍን የሚፈልጉት በተለይ ዋና ምንላቸው ሚዲያዎች ሚኒስትሪም የሚባሉት ሚዲያዎች ምንም እንኳን የመንግስት ሊሆኑ ቢችሉም ነገር ግን ከህዝብ ጎን ውግንና አላቸው ለማለት ራሱ ይቸግራል። ወሳኝ የሆኑ ሀገራዊ አጀንዳዎች በገጠመው ጊዜ ህዝቡ ችግር በገጠመው ጊዜ ድምጽ ከመሆን ይልቅ እንደውም ጌት ኪፐሮቻቸው የማፈን አይነት ተግባር ነው የሚፈጽሙት። ትክክለኛ ነገር የተነሳ ይመስለኛል እዚህ ላይ። በነገራችን ላይ አላዛር እነዚህ ሚዲያዎች ላይ በአንድም በሌላም ጊዜ ሰርተን እናውቃለንና ሁኔታውን ዝም ብለህ ስታስተውለው ሀገሪቱ ሃኒሙን ላይ ያለች ነው የሚመስለው። ማለት ሀገሪቱ ስንዴ ብቻ እያለማች እንደሆነ አትክልትና ፍራፍሬ እያለማች ብቻ እንደሆነ የሚያሳይ ነገር አለ። ባለሙያዎች ስለሆነ እናውቀዋለን ሀገሪቱ ላይ ምን እየተከናወነ እንደሆነ። በሰሜን ኢትዮጵያ ያለውን ጦርነት ታስታውሰዋለህ። በምዕራብ ኢትዮጵያ ያለውን ግጭት፣ የሰዎች መፈናቀል፣ የሰዎች ጭፍጨፋ የምናስተውለው ነው። በዚህ እኛ እንኳን ባለንበት በሸዋ አካባቢ ያለውን ችግር የምናስተውለው ነውና እነዚህ የፓርላማ አባላት ያነሱት ጥያቄ እውነት ለመናገር ትክክለኛ ጥያቄ የሚመስል ነው። ትክክለኛም ጥያቄ ነው። ምክንያቱም መገናኛ ብዙሃን ማታ ብትከፍታ አሁን የመንግስትና የፓርቲ ሚዲያዎችን ሀገሪቱ እጅግ ሰላማዊ ነገር ላይ እንዳለች፣ ሰላሟን ኢንጆይ እያደረገች እንዳለ
የሚገልጹ ሚዲያዎች ናቸው። ኋላ ከዛ በኋላ አልፈው ደግሞ የሰላም ስምምነቱን ያሳዩታል። የሰላም ስምምነት የመጣው እኮ ጦርነት ስለነበር ነው፣ ችግር ስለነበር ነውና የፓርላማ አባላቱ ያነሱት ሀሳብ ጥሩ ነው። ከዚህ ከፓርላማ አባላቱ ግን ንግግር ጋር የሚስማማ ነገር የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ አንስተዋል። መረጃ መስጠት ይገባናል፣ ሚዲያው መረጃ መስጠት አለበት ብለው አሚኮ ላይ የቀረበውን ክስ አጣጥለውታል። ህዝብ መረጃ ሲያጣ አማራጭ ማየቱ አይቀርም ብለዋል። ስለዚህ መረጃ መሰጠት አለበት ብለዋል። ያ ማለት ለምሳሌ አንድ ሰው ከመሬት ተነስቶ ኢትዮ 360 ናቲ ኢሳት ናቲ ሊልህ አይችልም። ምክንያቱም ከዚህ በፊት እንደምናስታውሰው የኢሳት ቴሌቪዥን በነበረ ሰዓት የመንግስት የደህንነት ሰዎች ዲሽ እስከ መፈተሽ ደርሰው ነበርና ያኛው ነገር የትም እንዳላደረሰ አይተነዋል። እና አሁንም ኢትዮ 360 እንደ ኢሳት እንደ ድሮ ኢሳት የመሳደድ ነገር ላይ ነው ያለው። ዶክተር ይልቃል ከፋለ ግን መረጃ መስጠት ያስፈልጋል። ሰው መረጃ ካላገኘ ህዝቡ መረጃ ሲያጣ ዝግ ከሆነበት ሌላ አማራጭ ለማየት ይገደዳል ብለዋል። ምናልባት አማራ ሚዲያ ኮርፖሬሽን ላይ የቀረቡትን ክሶች በተመለከተ ስህተት ካለ ይታያል የሚል ሀሳብ አንስተዋል። ለግጭት የሚያነሳሳ ነገር ግን መስራት የለባቸውም፣ መርህን ተከትለው ይሰራሉ ብለዋል። የፌዴራል መንግስትና የኮሙኒኬሽን አገልግሎት ሚኒስቴር መስሪያ ቤቶችም መረጃ መስጠት አለባቸው። በሳቸው ግምገማ እንደውም መረጃው እየተዳፈነ ነው፣ ፌስቡክ እና ህዝቡ ካወቀው በኋላ ነው መረጃው እየወጣ ያለውና ይሄንን ማስተካከል ያስፈልጋል። ሌላው እሳቸው የገለጹት ምንድነው የህዝብን ሞት እያየን ህዝባችንን ከሞት ካላስጣል ነው ማፈር ነው ያለብን፣ በዚህ መሸማቀቅ አለብን ብለዋል። በዋናነት ግን እነዚህ የጠቀስናቸው ጉዳዮች አንደኛ የሚዲያ ጉዳይ ነው በዋናነት ጎልቶ የነበረውና ከሀገሪቱ ችግር እኩል ለኩል በሚባል ደረጃ ሚዲያዎች አስቸገሩን የሚል ሪፖርት ነው የወጣው። ከዛ ውጪ ዘግናኝ ነገር ሲመጣ ሚዛን ጠብቀን መስራት አለብን የሚል ነገር ተናግረዋል። ህዝቡ ራሱ የሚያውቃቸውን ነገሮች ኮሙኒኬሽን ሊያደፋፍን ሊደብቅ አይገባም የሚል ሀሳብ አንስተዋል። ምናልባት የእሳቸው የዶክተር ይልቃል ከፋለ ንግግር በኦሮሞም በአማራም የፓርላማ አባላት ዘንድ እና በተሿሚዎቹ ዘንድ ከፍተኛ አድናቆት የተቸረው ነው። በጣም ሚዛናዊ ንግግር ነው የሚል ሀሳብ ተነስቶለታል። እሳቸው ከዚህ በተጨማሪ ከሚዲያው በተጨማሪ መፈራረጅ አያስፈልግም፣ ከሌ በሚል መፈራረጅ አያስፈልግም፣ ችግሮችን መፍታትና መጋፈጥ ነው ያለብን የሚል ሀሳብ አንስተዋል። የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዲ ደግሞ ያው አሁን ላይ ችግራችን ኢትዮ 360 አሚኮ ወይ ሸኔ ምናም አይደለም፣ ችግራችን አሁን ላይ የራሳችን ችግር ነው፣ የአመራር ችግር ራሳችን የፈጠርነው ችግር ነው እንጂ እነዚህ የሚዲያዎቹ አይደለም ብለዋል። እሳቸውም እንደዚሁ ያው የአማራ ሸኔ ምናም በሚል የተወሰኑ ነገሮችን ጠቃቅሰዋል። በአጠቃላይ ግን እነዚህ አመራሮች ያነሷቸው ጉዳዮች እነዚህ ናቸው። ወደ ኋላ ላይ ግን እንመለሳለን። ወደ ኋላ ላይ ከሚኒስትሪም ከሚባሉ ሚዲያዎች የትኛውን የግል ሚዲያ ነው የሚጠራው? የትኛውን ዩቲዩበርና ፌስቡከር ማለት ብቻ እኮ አይደለም፣ የትኛውን ዩቲዩበርና ፌስቡከር ነው ጠርቶ የሚያውቀው? ዞሮ ብዙሃኑ ጋር ተደራሽ እስከሆኑ ድረስ እነዚህም አካላት የመረጃው አካል ሆነው ሊደርሳቸው ይገባ ነበር። ነገር ግን እየተመረጠ መረጃ በሚሰጥበት ልማቱ ብቻ እንዲዘገብና ስንዴ ብቻ እንዲታይ በሚፈለግበት ጊዜ መረጃ እንደዚህ ሆነ፣ ፌስቡክ እንደዚህ ሆነ፣ ዩቲዩብ እንደዚህ ሆነ እየተባለ ማለት ራስን ትዝብት ላይ የሚጥል ነገር ነው። ስለዚህ አሁን እንደተባለው ዶክተር ይልቃል ከፋለም ገልጸውታል። ባላንስድ የሆነ ዘገባ ይሰራ ዘንድ መረጃ አክሰስ መኖር አለበት። የመንግስት መስሪያ ቤቶች በራቸውን ክፍት ማድረግ አለባቸው። የትኛው ሚኒስትር እንኳን ዛሬ አሁን ለምሳሌ እኛ ዩቲዩብ 4 ኪሎ ብለን ስንመጣ እናውቀዋለን። ሚኒስትሪም ላይ ሆነን እንኳን ራሱ ሚኒስትሮችን እንዴት ለማግኘት እንቸገር እንደነበር ማለት ነው። የትኛው ሚኒስትር ነው ደፍሮ ወደ ሚዲያ እስኪ ከኢቢሲና ከሌሎቹ እንደው ዳርዳሩን ከሚሄዱት ውጪ ብሎ የሚቀርባል? የለም። እንደዚህ አይነት ባለስልጣናቱ ጭምር ራሱ ስልካቸውንም በራቸውንም ዘግተው የተቀመጡ ናቸው። ስለዚህ እንዲነኩ አይፈልጉም። መንግስትም ደግሞ በተነካበት ጊዜ ሚዲያው ላይ ምን ያክል እንደሚዘምት ግልጽ ነው። ህዝቡም ያውቃል፣ ሌላውም ያውቃል። ስለዚህ ዞሮ ከህዝብና ከመንግስት ጋር ሊያገናኝ የሚችለው ነገር ሚዲያ ነው። አሁን መታሰብ አለበት። ከዛ ባሻገር ግን አመራሮቹ በተለይ የዜጎች ግድያን አንስተዋል። የፓርላማ አባላቱ ሌሎችም በየደረጃው ያሉት ተንቀሳቅሶ ህዝባቸውን እንኳን የመረጣቸውን ህዝብ እንኳን ማግኘት የማይችሉበት ደረጃ ላይ መድረሳቸውን አሁን እንደውም የተመረጡበት አካባቢን ህዝብ ማግኘት ራሱ እጅግ የሚያሳፍር እንደሆነ በዚህ በብልጽግና ዘመን ራሱ ተመረጥኩ ማለቱ አንገት የሚያስደፋ ነገር እንደሆነ ነው እንግዲህ ያገኘነው መረጃ ማንሳታቸውን ያገኘነው መረጃ የሚያመለክተው። እስኪ ስለሱ እናዝ። ቅድም የሚዲያው ላይ እንዳነሳው አላዛር ካስታወስክ የስርዓት ለውጥ ከመምጣቱ በፊት በኢህአዴግ ዘመነ መንግስት እንበለው ይሄ የአማራ ሚዲያ ኮርፖሬሽን በጣም እድለቢስ ሚዲያ ይመስላል አንዳንድ ጊዜ ስታስበው። በኢህአዴግ ዘመን አቶ ዘርዓ ያስገዶም አሁን በህይወት የሉም። እሳቸው የብሮድካስት ባለስልጣን ባል የነበረው መስሪያ ቤት ሲመሩ
ያኔ በወቅቱ አማራ መገናኛ ብዙሃን ድርጅት ይባል ነበር አይደል አሚኮ በጣም ሲያብጠለጥሉት ነበር በዛን ሰዓት እንደዚህ እርምጃ እንወስዳለን ሲሉ ነው ይሄ ለውጡ የቀደማቸው እንጂ በአማራ ሚዲያ ኮርፖሬሽን ላይ ወይም ደግሞ ድሮ በነበረው ስም ላይ ከፍተኛ የሆነ ዘመቻ ሲደረግበት ነበር ያኔ ህዝቡን ሲያወያይ ነበር በጎንደርና በባህር ዳር በወልዲያና በደብረ ብርሃን በመሳሰሉ ከተሞች ሲካሄዱ የነበሩ ሰልፎችን ሲዘግብ የነበረ ሚዲያ ነው እውነት ለመናገር እኛም ለፕሮፌሽናል ባለሙያዎች በጣም አፕሪሺየት እናደርገው የነበረ ስናደንቀው የነበረ ሚዲያ ነውና አሁንም አቶ ለገሰ ቱሉ እንደ ድሮ አቶ ዘራ ያስገደው ማለት ነው ንግግራቸው ማለት አመራሮቹና የፓርላማ አባላቱ ህግ አውጪዎቹ እንኳን ችግሩ የመንግስት ነው ይያሉ ባለበት ሁኔታ አስፈጻሚው የአማራ ሚዲያ ኮርፖሬሽን ነው የኢትዮ 360 ነው የኦኤምኤን ነው የከሌ ነው ከማለት መውጣት ይገባቸው ነበር ስለዚህ የናቶ ለገሰ ንግግር ልክ እናቶ ዘራ ያስገዶም በኢሃዲግ ዘመን ይሉት እንደነበረው ነው ምክንያቱም ሚዲያ እኮ አላዛር ችግር ከፈጠረ በኤዲቶሪያል የሚስተካከለው እንጂ ኢሃዲግ ጽፈት ቤት ወይ ብልጽግና ጽፈት ቤት ሄደ መከራከሪያ ያስፈልግም በኤዲቶሪያል አለው ያገሪቱን ህግና የዜጎችን አብሮ የመኖር ሴት ባገናዘበ መልኩ ነው የሚሰራውና ይሄን ያህል ማጋጋል አያስፈልግም ስራ አስኪያጆቹን ምክትል ስራ አስኪያጆቹን ኤዲቶሪያል መሪዎችን ማነጋገር ይቻላል ከባድም ስላልሆነ ማለት ነው ኢትዮጵያ የገጠማት ችግር ከዛ ስለሚበልጥ ብዬ ነው ለማንኛውም የፓርላማ አባላቱ ያነሱትን ቀደም ብለህ እንደገለጽከው አንተም አባላቱ በዋናነት ያመራር ለውጥ ይደረግ የሚል ሐሳብ ማንሳታቸው ነው የመረጃ ምንጫችን የገለጹልን እና አንደኛው ምንድነው በተለይ ከኦሮሚያ ብልጽግናን ወክለው ፓርላማ የገቡ አመራሮች እና አባላት ከየትኛው የኦሮሚያ መሪ በበለጠ አሁን ላይ ባሉት የኦሮሚያ ክልል ፕሬዝዳንት ዘመን ብዙ ህዝብ እያለቀብን ነው ብዙ ህዝብ እየተዘረፈ ነው እየታገተብን ነው ስለዚህ መፈጠራችንን እስክንጠላ ነው አንገታችንን የደፋ ነው አሁን ፓርላማ የገባንበት 1 አመት ከ4 ወራቸው ነው አይደል ከገቡ 1 አመት ከ4 ወሩ ራሱ ዘግናኝ ነው የሆነብን በሰው ፊት ቆመን እንዳንሄድ ነው የሆነው እንኳን አይደለም ወለጋ ዜጎች የሚጨፈጨፉበት ቦታ ይቀርና በትልቅ የከተማ መስመሮች በሃይዌዎች ሄደን ህዝብ ማወያየት አልቻልንም የሚል ምሬት ውስጥ ገብተዋል በመጀመሪያ ደረጃ አመራር እንዲቀየር እንፈልጋለን ሁለተኛ ደግሞ አመራር ከተቀየረ በኋላ ወይም ደግሞ ከመቀየሩ ማስቀድሞ ሸኔ እንዲገባ በሰላም መግባት የሚፈልገው በሰላም ድርድር እንዲኖር በሰላም እንዲገባ ከዛ በኋላ ግን አመራር ሙሉ ለሙሉ እንዲቀየር እንፈልጋለን አመራር ሙሉ ለሙሉ ከተቀየረ በኋላ የመልሶ መቋቋም ስራ መሰራት አለበት የሚል ሐሳብ አንስተዋል የኦሮሞም የአማራም ብልጽግና የህዝብ ተወካዮች ምክር ቤት አባላት አሁን ላይ በሀገሪቱ እየተካሄደ ያለው የዜጎች ጭፍጨፋ እጅግ አንገሽጋሽና አንገት አስደፊ እንደሆነ ገልጸዋል ከዚህ በተጨማሪም የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ እርሶ ጭምር ይያሉ በስም ጠቅሰው እርሶ ትዊተር ገጽዎት ላይ የሚጽፉት ስለ ስንዴ ነው ህዝቡ ካለቀ በኋላ ስንዴው ማን ሊበላው ነው ይሄ መሸዋወድ ነው ማደናገሪያ ነው ይሄን ነገር ቆም ብሎ ማሰብ አለበት አሁን ላይ በኦሮሚያ ክልል እያለቀ ያለው ዜጋ እየሞተ ያለው ህዝብ ምናልባትም በቁጥር ብናመጣጥ ነው ብለው ምሳሌ ያነሱት በዩክሬን እና በሩሲያ መካከል የተካሄደ ያለው ጦርነት ነውና እነዚህ የምክር ቤት አባላት እጅግ ከፍተኛ የሚባሉ ጥያቄዎችንም ጭምር ማንሳታቸውን የመረጃ ምንጮቻችን ደርሰው በምዕራብ ሸዋ አካባቢ ጅባት አካባቢ ያለው ማህበረሰብ ነገር ሁሉ ካቅሙ በላይ ስለሆነበት ወጥቶ መግባት ስላልቻለ መኖር ሰላማዊ ኑሮን እንኳን ማጣጣም ሌላው ቀርቶበት ማለት ነው የኢኮኖሚ እድገቱ ኑሮ መሻሻሉ ይቅርና በሰላም ወጥቶ መግባት ባለመቻሉ ምክንያት ወይ እናንተ ወይ ሸኔ ይምራል ግልጽ አድርጋችሁ ይሄን ነገር እንትን በሉልን የሚል ጥያቄ እንዳለው አቶ ሽመልስ ቀደም ሲል አንተ ገልጸዋል ዳይት ስንዴ ልማት ነው እየጻፉ ያሉት ምንም እንዳልተፈጠረ በርግጥ ጠቅላይ ሚኒስትሩም ያደርጉታል ይሄን ነገር ልክ ሰው የእንስሳት ያክል ነው እየሞተ ያለው የፓርላማ አባላቱም እንደዛ ነው ያሉት የእንስሳትን ያክል ራሱ ሰው ክብር ያገኝ አይደለም ዋጋ ያገኝ አይደለም እየሞተ ነው በየቦታው እየሞተ ነው ስለዚህ ይሄ ነገር መቆም አለበት ይወክል ነው ማህበረሰብ ምን አይነት ነገር ይዘንለት ነው የምንሄደው ምንስ ነው ሲያገኝ ልንለው የምንችለው ነገር ወይ እናንተ ወይ ሸኔ ይምራን እያለ ነው ስለዚህ ይሄ ነገር መስተካከል አለበት የሚል ጥያቄ እንዳነሱ እንደዚሁ ያው ምናልባት መረጃዎቻችን አንስተውልናል ከዛ ባሻገር ግን የተነሳው ነገር በተለይም ደግሞ ከዚህ አቶ አወሎ አብዲና አቶ ሰማጥሩና ያነሱት ነገር አለ የሸኔ ብለው እየጠሩት ያማራ ፋኖ ያሉትን አካል በተመለከተ በተለይም በኦሮሚያ አካባቢ እየተንቀሳቀሰ እንደሆነ ነው እያነሱ የሚገኘው ይሄ እንግዲህ የመንግስት አካላት ሄደን አረጋግጠናል ጭምር ነው አቶ ሰማጥሩና ጥሩና እንደዛ ሲናገሩ የነበረው ሄደን አረጋግጠናል ምናልባት
ፋኖ የሚባለው አካል ካሁን በፊት በነበረው የሀገሪቱ ታሪክ መሰረት በ1920ዎቹ መጀመሪያ አካባቢ ሀገር በተቸገረችበት ጊዜ ወይም ደግሞ በዛን ጊዜ የነበሩትን ኃይለ ሥላሴን በመቃወም ለእኩልነት ለተለያዩ ጥሩ ነገሮች እንቅስቃሴ ሲያደርግ የነበረ ሲታገል የነበረ አካል ነው። ዛሬ ግን የናሳምነው የመሰረቱት ነው። ጃምቦ ወይም ደግሞ ድራፍት ሲጠጣ የሚውል ነው አይነት ነገር ብለዋል። እስኪ ስለሱ እናንሳ። በቅድሚያ አቶ ሰማ ጥሩነህ ያነሷቸው ጉዳዮች ከፋኖ ጋር የሚያያዙ ጉዳዮች ናቸው። በነገራችን ላይ ተመልካቾቻችን ያው ልብ ብለው እንዲያደምጡን የምንፈልገው ምንድነው እነዚህ መረጃዎች ስንናገር ሙሉ ለሙሉ መረጃውን አግኝተን ነው። ከኦሮሚያም ከአማራም ክልል የፌደራልን ከወከሉ አመራሮች ከዚህ ተወካዮች ምክር ቤት አባላት በደንብ አረጋግጠን ነው መረጃውን እየገለጽን ነው። የተረጋገጡ መረጃዎች ናቸው። ኮንፊደንሻሊቲ ስለሚያስፈልግ ከሌ እንዲህ ብሏል ማንለውና መረጃውን ከሌ ነው የሰጠን ከሌ ነች የሰጠችን ማንለው ለዛ ነው ኮንፊደንሻሊቲ ስለሆነ ማለት ነው እንጂ መረጃው ትክክለኛና ከፈረሱ አፍ የተሰማ ነው። አቶ ሰማ ጥሩነህ ያው ፋኖን በተመለከተ የአማራ ሚዲያ ኮርፖሬሽንን በተመለከተ ሰፋ ያለ ነገር አንስተዋል። በመጀመሪያ ደረጃ ያነሱት አንተ እንዳልከው ነው። በ1928 ቀዳማዊ አፄ ኃይለ ሥላሴ ወደ ውጭ ሀገር ሲሄዱ እሳቸው እንደም ሲሸሹ ብለው ነው ያነሱት። ተሰማ ሽሽት ነው ወይ የሚለው ሌላ ጉዳይ ሆኖ እሱ ሌላ ጊዜ እንመለስበታለን። አቶ ማነው ቀዳማዊ አፄ ኃይለ ሥላሴ ሲሸሹ ብለው ነው ያነሱት። ሲሸሹ ፋኖ ያኔ ተቃውሞ የተነሳ ኃይል ነው። ያሁኑ ግን ዱርዬ ሌባና ወደልዳይ ጃምቦ ሲጠጣ የሚውል ነው የሚል ሐሳብ አንስተዋል። ከዛ ውጪ አሳምነው ጽጌ ነው የሚመራው ይሄንን የመራው በመሰረቱ ይሄ አመራሮች ስብሰባ ነውና በህይወት የሌለን ሰው ማንሳት በራሱ እና ደግሞ በታሪክ በደም ሳይረጋገጥ በደም በፍትህ ሚኒስቴር በክልሉ ፍትህ ቢሮ በፍርድ ቤቶች ያልተረጋገጠ ነገርና በህይወት የሌለን ሰው ራሱ መከላከል በማይችልበት ደረጃ ማንሳት ያው እንደ ሰባዊነት በሙያ ብቻ ሳይሆን እንደ ሰባዊነት ስታየው ትክክል አይደለም። አሁን ያሉት አመራሮች ለእርስ በርስ ግምገማን የተቀመጡት። ስለዚህ አሳምነው ጽጌ አምባቸው ከሌ ባትላሁን ይመረጣል እንደ ሰባዊነትም ስታነሳው ማለት ነው። ነገር ግን እሳቸው አሳምነው ነው የመሰረተው አሳምነው ነው ያደራጀው የሚል ሐሳብ አንስተዋል። 13000 የሚሆነውን ይሄን ኃይል ያው ከጥቅም ውጭ አርገነዋል ብለዋል። አስረነዋልም ያው ገለነዋልም ሊሆን ይችላል ከጥቅም ውጭ አርገነዋል ይላሉ። ከዛ ውጪ በሀገሪቱ ችግር እየፈጠረ እንደሆነ ፋኖ የሚባለው ኃይል በሀገሪቱ ችግር እየፈጠረ ነው የሚል ሐሳብ አንስተዋል። ይሄኛው ሐሳባቸው ደግሞ አላዛር ሙሉ ለሙሉ ይጋጫል። ምክንያቱም ፋኖ ሽልማት ሲሸለም ነበር። በክተት ጥሪው ወቅት የሀገሪቱ ጠቅላይ ሚኒስትር ጭምር የጦር ኃይሎች ጠቅላይ አዛዥ ሲጠሩት የነበረ ሲያመሰግኑት የነበረ ኃይል ነው። የሀገር መከላከያ ሰራዊትም ጭምር ስለ ፋኖ ምስክርነት ሲሰጥ ነበር። እንደው በነገራችን ላይ የቅርብ ጊዜውን ብቻ አይደለም ማንሳት ብዙ ጊዜ የሚባለው ነገር አማራን የሚመሩ ሰዎች የህዝቡን ስነ ልቦና እናንተን ማያውቁ ለመሆናቸው ማሳያ ሆኖ ሊጠቀስ የሚችል አይነት ነገር ይመስለኛል። ፋኖ ማለት እያንዳንዱ ምናልባት አማራው በታሪኩ በባህሉ ያለፈበት ነው። ሀገር ለመጠበቅ ሲሉ በየዱሩ በየገደሉ ሲዋደቁ የነበሩ አባቶች እንደሆኑ ይታወቃል። ዛሬ ግን ምናልባት ልዩነት ካለ እንኳን በሰላማዊ መንገድ ከመፍታት ይልቅ ለማሳደድ በሚመች መልኩ ጃምቦ ሲጠጣ የሚውል ነው የሚሸልል የትም ሲጠጣ የዋለ የሚሸልል ሽፍታ ነው። ወያኔ ማሰልጠኑ አሰማርቶታል። ይህ ኃይል ሌባ ሽፍታ ነው። ሸዋ ገብቼ ተረኛ መንግስት የብልጽግና መንግስትን አስወግዳለሁ እያለ ሲሸልል የሚውል ነው እያሉ ነው የሚናገሩት። ቢያንስ ፋኖ ምን ያክል አማራ ብልጽግና ራሱ እንደታደገው ያው የቅርብ ጊዜ ትውስታችን ነው። አማራ ክልል በተጠቃበት ጊዜ ቀድሞ የደረሱት የፋኖ አባላት ናቸው። ከልዩ ኃይሉ ጎን ተሰልፈው ከመከላከያው ጎን ተሰልፈው ውድ ህይወታቸውን መንግስት ስንቅ ቋጥሮለት አይደለም መንግስት ፋኖ ሲዋጋ የነበረው። ከዛ ባሻገር ደግሞ ፋኖ መንግስት አሰልጥኖት አይደለም ሀገሬ ወይ ህዝቤ ተወጋ ብሎ እየሄደው በራሱ በነበረው በታሪክ በባህል ከአባቶቹ በወሰደው ልምድና እውቀት እየተመራ ነው ሲዋጋ የነበረውና እንደዚህ ማለቱ ብዙም ይጠቅም አይመስለኝም። ዞሮ ግን ያገኘነው መረጃ እንደዚህ ማለታቸውን ያሳያል። ፋኖ በነገራችን ላይ የኢትዮጵያ አርበኝነት ተጋድሎ አንድ አካል እኮ ነው። የረጅም ጊዜ ታሪክ ያለው ነው። ሁለተኛ ነገር ደግሞ ፋኖ ብለው እሳቸው ይሄን ያህል ሲያወግዙ የእሳቸው አለቃ የሆኑት ጠቅላይ ሚኒስትሩ እንደዚሁም የክልሉ ፕሬዝዳንት ሽልማት ሲሰጡ እውቅና ሲሰጡ የቆዩበት ነው። ዞሮ ያው ለመረጃ ያህል አነሳ ነው እንጂ ጉዳዩ ብዙ አከራካሪ አይደለም የፋኖ ጉዳይ። ምክንያቱም ፋኖ የነጻነት አርበኛ ነው። የአማራ ብቻ ሳይሆን የኢትዮጵያም ነው በነገራችን ላይ አይደለም እንዴ የኢትዮጵያ የነጻነት ተጋዳይ አርበኛ ነውና እንደዚህ አንስተዋል። ከዚህ በኋላ ከጥቅም ውጭ እያደረግነው ነው ከዚህ
በኋላ ተሻግሮ ወይም ሄዶ ጥቃት የሚያደርስበት ደረጃ ላይ አይደለም ብለው ፋኖን የተመለከቱ ዝርዝር ጉዳዮች አንስተዋል። ምናልባት እሳቸው ቢያነሱትም ግን ከእሳቸው ንግግር ጋር ተቃራኒ የሆኑ ፍጹም ተቃራኒ የሆኑ ሁነቶችን ማስታወስ እንችላለን። እነ ላሊበላን፣ እነ ጋሸናን፣ እነ ደብረሲናና ሸዋሮቢት ነፃ ያወጡት በፋኖ እገዛም ጭምር እንደሆነ እናስታውሳለን። እነ ደባርቅም ጭምር፣ እነ ማይጠብሪም ጭምር፣ እነ ድርቃይም ጭምር ማለት ነው። ስለዚህ ይሄኛው እሳቸው ያነሱት ታሪክ ምናልባት ለፓርቲ ንግግርና ስብሰባ ግብአት ይሆን ካልሆነ በስተቀር እውነቱ የትኛው ነው የሚለውን ያው ታሪክ የሚመዝነው ይሆናል፣ ህዝብም የሚያውቀው ይሆናል። ከዛ ውጭ አማራ ሚዲያ ኮርፖሬሽን ልክ መያዝ አለበት የሚል ሀሳብ አንስተዋል። በነገራችን ላይ ልክ መያዝ አለበት ሲሉ አንዱ የክልሉ መንግስት አባል አይመስሉም እሳቸው። የአማራ ክልል በምክትል ፕሬዝዳንት ማዕረግ ነው ያሉት፣ በምክትል ርዕሰ መስተዳድር ማዕረግና እንዲህ አይነት ሀሳቦችን አንስተዋል። አላዛር ይህን ይመስላል የአቶ ሰማ የስብሰባ ውሎ። ውድ ያረክሉ ቤተሰቦች አሁንም ቆይታችን እንደቀጠለ ነው። ሰሞኑኛውን የብልጽግና ዝግ ስብሰባን የተመለከተ ቆይታ ነው እያደረግን የምንገኘው። በተለይም ደግሞ ስብሰባውን የተመለከቱ መረጃዎች ደርሶናል። እነዚህ መረጃዎች ምን ይመስላሉ፣ ምንስ ነበር ውይይት ሲደረግበት የነበረው የሚለውን ጉዳይ እያነሳ እንገኛለን። ዳዊት፣ ምናልባት በዚህ ስብሰባ ላይ ንግግር ካደረጉ ሰዎች ወይም ደግሞ ሀሳባቸውን ከገለጹት መካከል አንዱ የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ናቸው። አቶ ሽመልስ እዚህ ስብሰባ ላይ መገኘት አንፈልግም ነበር ብለዋል። ምናልባት እናንተ ብልጣ ብልጦ ናችሁ፣ ሌላ ነገር ልታስቡ ትችላላችሁ፣ እኛ ጅል መስለናችሁ፣ ነገር ግን ሌላ የሚል ነገር ብለዋልና እስኪ ስለሱ ምን አንሳል? በቅድሚያ ያው ባለፈውም ስንወያይ እንደነበረው የህዝብ ተወካዮች ምክር ቤት አባላት በምክር ቤት ከሚያደርጉት ውይይት በበለጠ ነው ጥያቄ ሲጠይቁ እንደነበር የሰማ ነው። በዚህኛው የጋራ ስብሰባቸውም ላይ ከፍተኛ ንግግሮችና ጥያቄዎች ቀርበዋል። ቅድም እንዳነሳ ነው ማለት ነው። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ጥያቄዎቹ ካለቁ በኋላ አመራሮቹ ንግግር ካረጉ በኋላ ወደ መጨረሻ አካባቢ ያው ጥሩ መረጃዎች አግኝተናል። የፌስቡከር እና ዩቲዩበር ነው የሚመስለው ግን ብለው አመራሮቹን ያው አጸፋ ሰጥተዋቸዋል። ከዛ ውጪ አቶ ሽመልስ አብዲሳ ያው ብዙ ሀገራዊ ጉዳዮችን አንስተዋል። ከሸኔ ከሚባለው ኃይልም ጋር በተያያዘ እንደዚሁ ከአዲስ አበባ የሰንደቅ ዓላማና የመዝሙር ጉዳይ ጋር የተያያዙ ነገሮች አንስተዋል። በመጀመሪያ ያነሱት ምንድነው ከዚህ በኋላ ሸኔ እያልክ 24 ሰዓት ልትጨፍር አትችልም የሚል ሀሳብ አንስተዋል። በሰሜኑ ጦርነት ጊዜ 200,000 ሰራዊት መልምዬ ልክ የነበረ የኔን ያህል ተጋድሎ ያደረገ የለም፣ ለብልጽግናም የኔን ያህል አስተዋጽኦ ያበረከተ የለም። ብልጽግናን እንዲመራ በማድረጉ ሂደት ሀገር እንዲመራ በማድረጉ ሂደት የኔን ያህል አስተዋጽኦ ያደረገ የለም። አፋርም አማራም በጦርነቱ የኔን ያህል አላደረጉም አልሰሩም የሚል ሀሳብ አንስተዋል። አንተ ማነህ ሸኔ ስትል የምትውለው? የክልሉ መንግስትና የጸጥታ ኃይል ሸኔ ነው ስትል የምትውል አንተ ማነህ? የብልጣ ብልጥ ፖለቲካ አትጫወቱ የሚል ሀሳብ ሰንዝረዋል። ሞኝ መስላችሁ የብልጣ ብልጥ ጨዋታ የምትጫወቱ ሰዎች አላችሁ፣ ከድርጊታችሁ ተቆጠቡ፣ ምናቀውን ሁሉ ብናወራ እንተላለቃለን የሚል ሀሳብ መሰንዘራቸውን የሰሜኑን ድል እናንተ የሸኔን ጣጣ ደግሞ እንድንወጣው ነው የምትፈልጉት አይነት ነገር ነው ያለው። ካሁን በኋላ የሸኔ ስራ ወይም ደግሞ ሸኔን መዋጋት የኛ ስራ አይደለም፣ የፌደራል መንግስቱ ነው ራሱ ደርዝ ሊያስይዘው ይገባል፣ የኛ ስራ አይደለም፣ በየጊዜው እያነሳችሁ እንትን አትበሉ ብላ። ምናልባት ከዚህ ጋር በተያያዘ ያው ሸኔ በኦሮሚያ ክልል በሚያደርጋቸው እንቅስቃሴዎች እጅግ ሰቅጣጭና ዘግናኝ የሆኑ ኢሰብአዊ ድርጊቶች መድረሳቸው ይታወቃል። በርካታ ንጹሃን ዜጎች እየተገደሉ ወይ እየወደመ ነው። ከዛ ጋር በተያያዘ ክልሉ ለምን ደህንነቱን ሰላሙን ለምን አያስጠብቅም? ጥያቄ ነው የቀረበው። እሱ ነው የቀረበው። ለምን ይነሳል ይመስላል? በነገራችን ላይ አላዛር አንድ ጉዳይ እዚህ ጋር ምን አለ መሰለ ከሸኔ ጋር በተያያዘ በነገራችን ላይ ሸኔን የመዋጋት ስራ የኛ ስራ አይደለም፣ አይመለከተንም፣ የፌደራል ነው ሲሉ ሽምቅ ተዋጊ ነው በጣም የሽምቅ ውጊያ ላይ አንሳተፈም ሲሉ የተሰብሳቢው ሙሉ ለሙሉ ስቆባቸው ሲስቅና ሲያጉረመርም ምን ትስቃለህ ምናምን የሚል ምላሽ መስጠታቸው ተገልጿል። በነገር ላይ የኦሮሚያ ክልልን ሁኔታ ትንሽ ወሰብሰብ ያለ ነው። ለምሳሌ ሸኔ ይባላል። አላዛር ሸኔ ራሱ ማን ነው? ምክንያቱም በዛ አካባቢ የታጠቀና የሚንቀሳቀሰው ኃይል ራሱን የኦሮሞ ነጻነት ሰራዊት የሚል ኃይል ነው። በአንድ ወቅት ከፍተኛ የሆነ የማንነት ጥቃት ሲደርስ በርካታ የአማራ ተወላጆች መጨፍጨፋቸው ይታወሳል። ያኔ የኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ቡድን ሊቀመንበርና ቃል አቀባዮች ጭምር እዚህ አካባቢ ያለውን ግድያ ኢንቨስቲጌት ይደረግ ይጣራ የሚል ሀሳብ ነበረ ካስታወስክና
በመንግስት በኩል ግን ለማጣራት ፈቃደኝነት እንደሌለ ነው እየተገለጸ ያለውና ራሱን የቻለ ውስብስብ ያለ ነገር አለ በኦሮሚያ ክልልና አቶ ሽመልስም እኛን አይመለከትም ይሄ ጉዳይ እኛን አይመለከትም ሲሉ ነገሮች የሆነ መስመር እንዳለያዙ ያመለክታል። የክልላቸው የጸጥታና ደህንነት ጉዳይ እሳቸውን የሚያገባ ካልሆነ መቼም የአፋር ክልል ርዕሰ መስተዳድር ስለ ኦሮሚያው እንደ ሀገር ሲታሰብ ሊመለከታቸው ይችላል። ነገር ግን በቀዳሚነት የሚመለከታቸው አቶ ሽመልስ ናቸው። ከዛ ውጪ ኢትዮ 360ና ማንም ከሚለው ጋር እየለቃቀምክ ወይም ደግሞ እነሱ የሚሉትን እየወሰድክ ከሱ ጋር ተባብረህ እኔን ሸኔ ብሎ የሚል ሰው ከሱ በላይ ሸኔ የለም የሚል ነገር ነው የተናገሩት። እኔ ብልጽግናን ለማጽናት እንደኔ ተግቶ የሰራ የለም ወይም ደግሞ እንደኔ እየደከመ የለም የሚል ነገር እንትን ብሏል። ሸኔ ካሁን በኋላ እንመተዋለን እንጠርገዋለን ብለዋል። ምናልባት ይሄ አፋቸው ሞልቶ የተናገሩ ነገር ካሳኩትና ካደረጉት መልካም ነው። ህዝብ አሁን ባይዘዌ ስናወራ የአማራውን ወይም ደግሞ ሌላውን ብቻ ብለን አይደለም። ኦሮሚያ ክልል ላይ ኦሮሞው ጭምር ነው መውጣት መግባት የተሳለው። ምናልባት የሚዘረፈው ብር የሚቀበሉት ከዛ ባሻገር ልጆቹን የሚወስዱበት እነማን እንደሆኑ ያውቃል። በዚህ ደግሞ አመራሩ ጭምር ራሱ እጁ እንዳለበት ያው በተለያዩ ጊዜ በመንግስት ጭምር ተገልጿል። ለእኛም የምናገኛቸው መረጃዎች ያንን ነው የሚያሳዩት። እንጠርገዋለን ብለዋል። እንዴት እንደጠርጉት አው ቀድማ በፊት አይመለከተንም ካሉ በኋላ አሁን ደግሞ እንጠርገዋለን ወዶ ከገባ ገባ ወዶ ማይገባ ከሆነ ግን እንጠርገዋለን የሚል ነገር አንስቷል። ምናልባት በዚህ ጦርነት በሰሜኑ ጦርነት ያማራም አፋርም የኛን ያክል ቀደም ሲል አንተ ገልጿል 200,000 ያህል ሰራዊት አውጥተን ነው እንትን ያልነው የኛን ያክል ዋጋ ይከፈለ የለም የሚል ነገር ተነስቷል። እንግዲህ አሁን ምናልባት የሰሜኑን እንተውና የጓዳቸውን የክልላቸውን ጉዳይ ደርዝ ካስያዙ ሰላሙን ካስጠበቁ ዜጎች ወጥተው መግባት የሚችሉበትን መልካም ሁኔታ ከፈጠሩ እሱ ራሱ ትልቅ ነገር ተደርጎ ሊወሰድ የሚችል ይመስለኛል። በትክክል በነገራችን ላይ እንጠርገዋለን የሚል ሐሳብ መጨረሻ አካባቢ መስጠታቸውን የመረጃ ምንጮቻችን ገልጸዋል። መጀመሪያ ላይ አይመለከተንም ብለው ነበርና እርስ በርሱ የሚጣረስ ነገር ነው ያለው። ምናልባት ውይይታችንን ለመጠቅለል ያህል እንደው ዝም ብለህ ስታስበው በኢህአዴግ ጊዜ የኢህአዴግ ብሔራዊ ድርጅቶች ከፍተኛ የሆነ ህዝባዊ ተቃውሞና አመጽ በመጣ ሰዓት እንደዚህ በሚዲያ ማይገለጹ ስብሰባዎችን ሲያደርጉ ነበር። መፍረክረክ አለ ሲባል ሲክዱ ነበር። እንደውም አንድ ጊዜ ካስታወስክ በወቅቱ ናቶ በረከት ስምኦን አባዱላ ገመዳና ካሱ ኢላላ ጭምር ቀርበው ነበር። በቴሌቪዥን ቀርበው አባይ ፀሐዬ ይመስሉኛል ካልተሳሳትኩኝና አራት ሆነው ቀርበው ድርጅቱ እንዳልሞተ ሲገልጹ ነበር በተደጋጋሚ። ነገር ግን ዜጎች እኮ ያኔ አመጽ የወጡ ሰልፍ እየወጡ ምናምን በነበረበት ሰዓት ነውና ዝም ብለህ አንዳንዴ ኦብዘርቭ ስታደርግ እንደ ሚዲያ ባለሙያ ያ ጊዜ አሁን ካለው ሁኔታ ጋር በተወሰነ መልኩ የሚመሳሰልበት እድል ያለ ይመስላል። ለምሳሌ ብልጽግና ተዋህዷል ተባለ፣ አንድ ነው ተባለ፣ የልብና የሰውነት አንድነት ይዟል ከተባለ በዚህን ያህል ልክ ያማራ ሸኔ የኦሮሞ ሸኔ ከሌላው እንዲህ ያደረገው እናንተ ይሄን ያህል ሰራዊት ታላዋጣችሁ የሚለውን ነገር ስትመለከት ብልጽግና የሚባለው ፓርቲ ምናልባት ሳያዲግ በዚሁ ወደ እርጅና ሊሄድ የሚችልበት እድል ያለ ይመስላል ነገሩን ስታየው። ምክንያቱም አቶ ሽመልስም ዶክተር ይልቃል ከፋለም አወሉ አብዲም ሰማ ጥሩነህም ሁኤቨር እዛ ስብሰባ ውስጥ የተገኘ ሰው የብልጽግና አባል ነኝ ብሎ ራሱን ተቀብሏል። የነበሩትን ብሔራዊ ድርጅቶች አክስሞ ነው ህብረ ብሔራዊ አንድ ወጥ ፓርቲ መሰረተውና እርስ በርስ እንዲህ አይነት መጠቋቆም ካለ ያልተጠናና ጋብቻ የሚመስልበት እድል አለ ነገሩን ስትመለከተው። ምክንያቱም ከተዋሃድክና አንድ ከሆንክ የአማራውም የኦሮሞም የአፋሩም የሲዳማውም የጉራጌውም የቤኒሻንጉሉም የሀዲያውም ይመለከታል ማለት ነው። ተዋሃደሃል ኦሬዲ ከተዋሃድክ ነው። ስለዚህ እንዲህ አይነት ነገሮች ብልጽግና ምናልባት ወደ ስንጠቃ ሊሄድ ነው ወይ ወደ ክፍፍል ሊሄድ ነው ወይ ወይም ደግሞ የወላጁን የኢህአዴግን እንትን እየያዘ ነው ወይ እየተላበሰ ነው ወይ ወደሚለውም ልትሄድ የምትችልበት እድል አለ። ምክንያቱም አመራር የክልል ፕሬዝዳንቶች ሳይቀር በጉዳዮች ላይ አትሊስት በሀገሪቱ ችግር ላይ አንድ መሆን ካልቻሉ ወሳኝ በሚባሉ ችግሮች ላይ ይሄ ሰሜኑ ጦርነት አሁን ያንተ ነው የኔ ነው የሚል አታካራ ውስጥ መግባት በዚህ ሰዓት ለዛውም እንደ ኢትዮጵያ ያለ ችግር በጉያው ላይ ያዛገር ይጠቅማሉ የሚለውን ስታይ እኛም ጋዜጠኛ ብቻ ሳይሆን የዜጋውም አካል ነንና ትልቅ ስጋት የሚደቅን ነገር ያለ ይመስለኛል። ያው ምንድነው በፖለቲከኞቹ መካከል ያለው መንፈራቀቅ ወይ መንፈራገጥ ልዩነቱ ሰፍቶ ምን ያክል ዋጋ እንደሚያስከፍል በቅርብ የተመለከተነው ነገር ነው። ጦርነት ላይ እየደረስነው ከህወሓት ጋር ምናልባት በፖለቲከኞቹ መካከል ባለ ኢጎና በተፈጠረ ልዩነት ነው። ስለዚህ በውስጥ ፓርቲ ውስጥ ያለው የዲሞክራሲ ሁኔታ ልል ከሆነ ጠቅላይ ሚኒስትሩም ተናግረውታል። በስብሰባውም ላይ የተገኙበት ዓላማ ሲገለጽም ይሆን የተገለጸው በመካከላችን ያለው ግንኙነት ላልቷል። ስለዚህ አሳሳቢ ነው እንደውም አስግቶኛል ነው የሚሉት ጠቅላይ ሚኒስትሩ አይደል? አስግቶኛል ሁኔታው አስፈርቶኛል ይላሉ። ስለዚህ ይሄ ነገር አሁንም ወደ ሌላ
ሌላ በጣም ገፍቶ ለቁጥጥር በሚያስቸግር ሁኔታ ችግር እንዳይፈጠር ማድረግ ይገባ ከወዲሁ ያው እንደ ሀገርም ችግር ሊያመጣ ስለሚችል ነው ይሄንን የምንናገረው። ምናልባት አቶ ሽመልስ አብዲሳ በዚህ ንግግራቸው ይሄንን ስለ ሸኔ ካወሩ በኋላ የአዲስ አበባንም ጉዳይ አንስተዋል። የአዲስ አበባ ጉዳይ፣ የባንዲራን ጉዳይ፣ የትምህርት ቤቶችን የመዝሙር ጉዳይ አንስተዋል። ብዙ አትቸገሩ 12 ሚሊዮን የሚዘምርልን ተማሪ አለን ብለዋል። እስኪ ስለሱ እናንሳ። እንግዲህ አላዛር እንዳልከው የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በአዲስ አበባ እንግዲህ ከፍተኛ ውዝግብ ፈጥሮ ከነበረው የሰንደቅ ዓላማና የመዝሙር ጉዳይ ጋር በተያያዘ የመለሱት ምላሽ ትንሽ አስገራሚ ነገር ይመስላል። ምንድነው ያሉት እሳቸው? ሰንደቅ የመዝሙርን ጉዳይ ብዙ አያሳስባችሁ 12 ሚሊዮን ተማሪዎች ይዘምሩታል አትቸገሩ ብለዋል። ሰንደቅ ዓላማ ጉዳይም አጀንዳችን አይደለም። 20 ሜትር ሰንደቅ ዓላማ ወይም ባንዲራ ከፈለጋችሁ አምጡት እንሰቅልላችኋለን፣ የቦታ ችግር የለብንም ብለዋል። ከዚህ በተጨማሪም አዲስ አበባን በሚመለከት አዲስ አበባ ከዚህ በኋላ 1 ሜትር ማሰፋም ብለዋል። አዲስ አበባ ከጠበባችሁ ሸገር ኑና ታክስ ክፈሉኝ። ሸገር የተባሉት አሉ አይደል? አሁን አዲስ አበባ ዙሪያ ያሉት አካባቢዎች ከተሞቹ ታክስ ክፈሉኝ የሚል ሀሳብ አንስተዋል። መዝሙርና ባንዲራን በተመለከተ እነዚህን ሀሳቦች ነው የሰጡት። ያው ጉዳዩ እንደምታስታውሰው የህጋዊነት ነው እንጂ የጥላቻ ወይም ደግሞ አይፈቀድም አይቻልም ከሚል ጋር የተያያዘ እንዳልሆነ የጠቀስናቸው ተቋማት ያመለክታሉ። በዚህ ጉዳይ ላይ ያነሱት ይሄኛውን ነው። መጨረሻ አካባቢ ምናልባት ኦነግ በማነስ መንገድ 50 ዓመት ሄዶበታል፣ እኛ ደግሞ አንሄድበትም፣ ጅላችሁን ፈልጉ የሚል ሀሳብ ሰንዝረዋል የሚል ነገር ተናግረዋል። ምናልባት ይሄኛው ዝም ብሎ በግርድፉ ሲተረጎም ኦነግ ያው 50 ዓመት በማነስ መንገድ ሄዷል ያሉት ምናልባት የመገንጠል ጉዳይ ምናምን የሚል ተያይዞ ሊሆን ይችላል፣ ከዛ ጋር የሚያያዝም ሊሆን ይችላል። ምናልባት ከአቶ ሽመልስ ጋር ንግግር ጋር በተያያዘ ጠቅላይ ሚኒስትሩም ወደ ተናገሩት ከዚህ ከአዲስ አበባ ጉዳይ ጋር ወደ ተናገሩት እንለፍና ቆይታችን ወደ ምንጠናቀቅበት ምዕራፍ ላይ እንሸጋግራለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞነኛ ከነበረው ጉዳዮች መካከል የአዲስ አበባን ጉዳይ አንስተው እንደነበር ቀደም ሲል በነበረን ፕሮግራም አንስተናል። በተለይም በአራት ትምህርት ቤቶች ነው የማውቀው፣ በተለይም የባንዲራና የመዝሙርን ጉዳይ በእነዚህ አራት ትምህርት ቤቶች ብቻ እንደሚሰራ ነበር የማውቀው። ነገር ግን በእነዚህ 4 ዓመታት ውስጥ እድገት አሳይቶ እንግዲህ አጀንዳ ሆኖ መጥቶልኛል። ይህ የኔ አጀንዳ አይደለም፣ የኔ ጉዳይ አይደለም፣ እንዲቆምም አዝዣለሁ የሚል ነገር ተናግረዋል። እንግዲህ አዲስ አበባ ራሱን የቻለ መስተዳድር ነው ወይም ደግሞ ራሱን የቻለ ህጋዊ የሆነ አካል መስተዳድር እውቅና ያለው በህገ መንግስቱ ራሱን የቻለ የአስተዳደር መዋቅር ሆኖ ነው የተዘረጋው። ነገር ግን ኦሮሚያ ክልል ገና ለገና ያው በኦሮሚያ እምብርት ላይ ወይም ደግሞ በኦሮሚያ ማዕከል ላይ ይገኛል በሚል ትምህርት ቤቶች ላይ መዝሙሩ እንዲዘመር የክልሉ መዝሙር ከዛ ባሻገር ደግሞ ባንዲራው የክልሉ ባንዲራ እንዲሰቀል እንደዚሁ ግፊት ሲያደርጉ እንደነበርና ምን ያክል ጫጫታ እንደተፈጠረ እናስታውሳለን። ጠቅላይ ሚኒስትሩ ስለዚህ ጉዳይ ያሉትን እስኪ እናንሳ። እንዳልከው ነው ባለፈው ተናግረውታል። ግን በተጨማሪነት ያነሱት ምንድነው አዲስ አበባዎች ሸውደውኛል የሚል ነገር አለ። በጣም ተስፋፍቶ ስለነበረ ነው እንጂ 4 ትምህርት ቤት ብቻ ነበር ነው የማውቀው የሚል ሀሳብ ተናግረዋል። ምናልባት ሳያውቁት ነው ይሄ ነገር የተፈጠረው የሚለውም ራሱን የቻለ እንደ ጥያቄ የሚነሳ ነገር ነው። ነገር ግን ይሄ የኔ አጀንዳ አይደለም፣ አዲስ አበባዎችን እንደጀመራችሁት አቁሙት ብያለሁ። ስለዚህ እኔ ደግሞ ይቁም ስል የአማራና የኦሮሞ ሸኔዎች አይቆምም የሚል ሀሳብ ሰንዝረዋል ይላሉ። የወለጋና የሸኔዎችም ሲዋጉ ነበር እርስ በርሳቸው፣ ፈጥነን እናጥፋቸው የሚል ንግግር ተናግረዋል። ከአዲስ አበባ ጋር በተያያዘ ባለፈው በስፋት ስለሄድንበት ብዬ ነው። ሌላው ምናልባት ጠቅላይ ሚኒስትሩ ያነሱት እኛ የተወሰነ ብናነሳው ብዬ የማስበው በአማራ ክልል አመራሮች ስብሰባ ላይ ተገኝተው እናንተም የራሳችሁን ሸኔ ያጥፉ፣ እኛም የራሳችንን ሸኔ ላይ እርምጃ እንወስዳለን የሚል ሀሳብ አንስተዋል። ከወለጋ ከጅማ ምንድነው ለወለጋ ከጅማ ጎጃም ይቀርበዋል የሚል ነገር ተናግረዋል። ለወለጋ ከጅማ ጎጃም ይቀርበዋል ጂኦግራፊካሊ ብለው ከሆነ እንግዲህ እንደዛ፣ ለጅማ ደግሞ ወሎ ይቀርበዋል ብለዋል። እንዴት እንደሆነ እሱኛው ትንሽ አወዛግባል ይመስለኛል። ጅማ ወደ ምዕራብ ነው፣ ወሎ ደግሞ ወደ ሰሜን ምስራቅ ነውና እንደዛ ብለዋል። ወለጋና ጅማ አንድ ሆነው አይቆሙም የሚል ሀሳብ አንስተዋል። አንድ ሆነው አይቆሙም ብለዋል። ምናልባት ይሄኛው ንግግር ምን ማለት እንደሆነ ግልጽ አይደለም፣ በግልጽ የተብራራ አይደለም። እሳቸውና አቶ ለማ እንኳን እንደሆነው ቆማ ያውቃሉ። በእርግጥ እሳቸው ጅማ ናቸው፣ አቶ ለማ ወለጋ ናቸውና ምናልባት መጨረሻቸው አለመስማማት መሆኑን ለመግለጽ ይሆን ሌላ ኮኖቴሽን ይኖረው ባናውቅም ብቻ ይሄኛውን ነገር ተናግረውታል። ኦሮሞዎቹ ተሰብስበው አማራን ይከሳሉ፣ እናንተም ተሰብስባችሁ ኦሮሞን ተከሳላችሁ
ይሄ አስፈርቶኛል። ስለዚህ ተባብረን ሸኔን ብናጠፋ የተሻለ ነው የሚል ሀሳብ አንስተዋል። በእኔና በአቶ ለማ መካከል የነበረው ዋነኛ ልዩነት ብለው ያነሱት ኦሮሞና አማራ ለየብቻ ሆነን ስልጣን በድርድር ተከፋፍለን ነው መኖር ያለብን የሚል ሀሳብ አቶ ለማ አንስተው እንደነበር እንደዚሁ ጠቅላይ ሚኒስትር አብይ ገልጸዋል። አቶ ለማ መገርሳ የኦሮሞ ሸኔ ነው ምናምን የሚል ሀሳብ አንስተዋል። እኔ ደግሞ አማራና ኦሮሞ በአንድነት መታገል አለበት በህብረት ብዬ ነው ማምነው። ስለዚህ ዋነኛው የሁለታችን ልዩነት ይሄ ነው የሚል ሀሳብ አንስተዋል። እያጠቃለልኩ ስለሆነ ምናልባት ከቲፒኤልኤፍም ጋር ያለውን ባያይዘው ይችላል ከህወሓት ጋር ያለውን በተወሰነ መልኩ ምን ተናገሩ የሚለውን ለማንሳት ያክል ህወሓት አሁን ተንፍሷል ብለዋል። በተለይም ደግሞ ሀገረ ትግራይ የሚለውን ትቷል። በተለይ ከ5 ወራት ወደዚህ ባለው ጊዜ ይህንን ሀገረ ትግራይ የሚለውን ነገር ትቷል ብለዋል። ነገር ግን እነሱ ያው የትግራይ መንግስት እያሉ እንደሚጠሩ በተለያዩ በዜናዎችን በምንም እየተመለከትን ነው። ምን ያክል ይሄ ገቢራዊ ሆኗል የሚለው ነገር በተጨባጭ ወደፊት የምናየው ይሆናል። ከዛ ባሻገር ይህንን ያደረግነው ስለቀጠቀጥነው ነው ብለዋል። በእርግጥ እባብ ስለሆነ መርዙን ሙሉ በሙሉ ላናስተፋው እንችላለን። አሁንም በንቃትና በጥብቅ መከታተል ይገባል። መርዙ ሙሉ በሙሉ እስከሚጠፋ ድረስ እሱም ማመን አይቻልም የሚል ነገር ተናግረዋል። ከዛ ባሻገር ግን ከውስጥ ስርዓት ለመጣል ውስጣዊ አንድነትን ሊያናጋ በሚችል መልኩ ከውስጥ አንድነታችን ላልቷል ብላችሁ የምትሞክሩ ሰዎች ካላችሁ እንዴት ይሄ ነገር እንደሚደረግ ከኔ በላይ የሚያውቅ ላሳር ነው አይነት ነገር ነው የተናገሩት። ባትሞክሩት ይሻላል የሚል ነገር ተናግረዋል። አይቻልም የሚል ተስፋ ቁረጡ የሚል አይነት ነገር አንድምታ ያለው ነገር ንግግር አድርጓል። ከዛ ባሻገር ጠቅላይ ሚኒስትሩ ምናልባት በኤርትራ ጉዳይ ላይ እንደዚሁ አስተያየታቸው መስጠታቸውን ያገኘነው የመረጃ ምንጭ መረጃችን ያመለክታል። በተለይም በችግሩ ጊዜ ኤርትራውያን ረድተውናል። በጣም አስከፊ በነበረ ችግር ላይ በወደቅንበት ጊዜ ተገኝተው ከጎናችን ቆመው ነበር። ያን ያደረጉት በእርግጥ ለራሳቸውም ሲሉ ነው የሚል ነገርን ተናግረዋል። በእርግጥ አሁን ግን ሰልጥኖ የታጠቀ ኃይል እየለቀቁብን ነው የሚል ነገር ተናግረዋል። አሁን በተለይ ከዚህ ከሸኔ እንቅስቃሴ ጋር በተያያዘ በአማራም በአፋርም አካባቢዎች ላይ እንደዚህ አስታጥቋቸው የሚንቀሳቀሱ አካላት አሉ እያሉ ነው። እነዚህ አዳዲስ ነገሮች ናቸው። ትናንት በወጡ መረጃዎች ደግሞ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እንደዚሁ ከዚህ ጉዳይ ጋር በተያያዘ የኤርትራ ሰራዊት ምናልባት ውጣ ባልነው ጊዜ ውጣ የምንለው አይነት ነገር ነው የሚል አንድምታን ያዘለ ንግግር ማድረጋቸው ይታወሳል። እንግዲህ ያገኘናቸው መረጃዎች እነዚህ ይመስላሉ። በትክክል ውድ የ4 ኪሎ ቤተሰቦቻችን በተለይም ሰሞነኛውን የብልጽግናን ዝግ ስብሰባ እየተመለከቱ መረጃዎችን ከውስጥ ካገኘናቸው ከውስጥ አዋቂዎች ካገኘናቸው ታማኝ የመረጃ ምንጮች ዋቢ በማድረግ ወደ እናንተ ትንታኔዎችን ስናደርስ መረጃዎችን ስናደርስ ቆይታም ስናደርግ ነበረ። ከቆይታችን ጥሩ ነገር እንዳገኛችሁ ተስፋ እናደርጋለን። አላዛር ተረፈና ዳዊት በጋሻው ነበር ከእናንተ ጋር ቆይታ ያደርግነው። የዕለቱ ቆይታችን በዚህ መልኩ ይጠናቀቃል። የ4 ኪሎን የተለያዩ የማህበረሰብ የትስስር ገጾች እንደዚሁም የ4 ኪሎን ዜናና የትንታኔ ቻናልንም ሰብስክራይብ በማድረግ ከኛው ጋር አንድነታችሁን አብራችሁ አጠናክራችሁ እንድትዘልቁ በመጋበዝ በዚሁ እናሰናበታለን። ጤና ይስጥልን።